በተጨማሪም በዲጂታል ኢትዮጵያ ስትራቴጂዎች በቴሌኮም መሰረተ ልማት በዳታ ማዕከል እንዲሁም የህዝብ አገልግሎትን ዲጂታይዝ በማድረግ እና ደህንነታቸው በመጠበቅ የታዩ እድገቶች በዜጎች ህይወት ላይ ተጨባጭ ለውጥ እያመጡ ይገኛሉ። እንደ ድሮው ብዙ እንግልት የሚታይባቸው አገልግሎት የሉንም ወይም ቁጥራቸው እየቀነሰ ነው። የግሉ ዘርፍ የዳታ ማዕከላትን በማስፋፋትና አዳዲስ የዲጂታል አገልግሎቶችን በማቅረብ ተሳትፎንም እያሳደገ ይገኛል። በዲጂታል ኢትዮጵያ 2025 ስትራቴጂ የታዩ አመርቂ ውጤቶችን መሰረት በማድረግ ታዲያ በዲጂታል ኢትዮጵያ 2030 ስትራቴጂም ወደ ላቀ ደረጃ ለማሸጋገር በእጅጉ እየተሰራ ይገኛል። አዲስ ቀንም ታዲያ ይህንን ጉዳይ የሀገር ጉዳይ አድርገው ሲያቀርበው ለዜጎች ያለውን ፍትሃዊ ተጠቃሚነት ለማረጋገጥ ብሎም ደግሞ በተቋማት የሚያገኘውን ፈጣን አገልግሎት አሰጣጥም ከፍተኛ ሚና ማምጣቱን በማየት ነው። የዲጂታል ኢትዮጵያ ልማቱን መሆን ከቴክኖሎጂ ሽግግር ጉዳይ አልፎ እንግዲህ የሀገሪቱ የፖለቲካ ኢኮኖሚና ማህበራዊ ጉዳይን በመቀየር ረገድም ከፍተኛ ሚና እየተወጣ ነው የሚገኘው። እንግዲህ ከዚህ ጋር የተገናኙ ጉዳዮችን ነው የምናነሳው። እስኪ በዚህ አገልግሎት በተለይ አገልግሎቶችን ዲጂታይዝ በማድረግ ረገድ ተሳክቶላቸዋል ብለን ከምናነሳቸው ተቋማት በቅርቡም ደግሞ ጠቅላይ ሚኒስትር አብይ አህመድ ጉብኝት ካደረጉባቸው ተቋማት መካከል አንዱን እናንሳ። ዘመናዊ አገልግሎት አሰጣጥን በመንግስትና በዜጎች መካከል መተማመን እንዲጨምር ያደርጋል። የፌዴራል ጠቅላይ ፍርድ ቤት የተገልጋዮችን ገንዘብ፣ ጊዜና እንግልት ለመቀነስ በሀገር አቀፍ ደረጃ አገልግሎት አሰጣጡን ዲጂታይዝ አድርገዋል። ባልደረባችን ፍሬህይወት ረታ በተቋሙ ተገኝታ የአገልግሎት አሰጣጡ ምን ይመስላል ስትል ቃኝታለች። ለእኛም አድርሳናለች። ለእናንተ ምን ነው ብለናል። ቀልጣፋና ፍትሃዊ አገልግሎቶችን ለመስጠት ዘመኑን የዋጁ የቴክኖሎጂ ውጤቶችን እንዲሁም ደግሞ የአሰራር ስርዓትን መዘርጋት ግድ ይላል። በአሁኑ ወቅት በኢትዮጵያ በመንግስት ተቋማት እንዲሁም ደግሞ በግል ተቋማት የአሰራር ስርዓታቸውን ወይም ደግሞ አገልግሎታቸውን ለማዘመን ዲጂታላይዜሽንን ጀምሯል። ዛሬ በፌዴራል ጠቅላይ ፍርድ ቤት ተገኝተን የአሰራር ስርዓታቸውን ምን ያህል አዘምነዋል የሚለውን እንመለከታለን። አብራችሁን ሁኑ። ስሜ ዳንኤል ወርቁ ይባላል። የፌዴራል ጠቅላይ ፍርድ ቤት አይሲቲ ዳይሬክተር ነኝ። በፌዴራል ፍርድ ቤቶች አጠቃላይ የተሰሩትን የቴክኖሎጂ ስራዎች እና የፍትህ ስርዓቱን ደግሞ ለማዘመን የተሰሩትን ስራዎች በአጠቃላይ ገብተን እንጎበኛለን ማለት ነው። ይሄ በአርቲፊሻል ኢንተለጀንስ የተሰራ የስማርት ኮርት ሲስተም ነው። በውስጡ 4 ኮምፖነንቶች አሉት። የቪዲዮ ኮንፈረንስ ሲስተም አለው፣ የቪዲዮ ሪከርዲንግ ሲስተም አለው፣ ፕላስ ደግሞ የኦዲዮ ሪከርዲንግ ሲስተም አለው። መጨረሻ ላይ ደግሞ አራተኛው ፋይል ስለሆነ ዳኞች ይዘው የሚገቡት ፕሪንት ተደርጎ ከመዝገብ ጋር ይያያዛል ማለት ነው። ተለያዩ የሀገሪቷ ክፍል ባለጉዳዮች ወደዚህ መምጣት ሳያስፈልጋቸው እዛው ሆነው ነው ፋይላቸውን የሚልኩት። በቪዲዮ ኮንፈረንስ ደግሞ የላኩትን ፋይል እዚህ የተከፈተውን ፋይል ችሎቱን በቪዲዮ ኮንፈረንስ ይከታተላሉ፣ ውሳኔያቸውንም በቪዲዮ ኮንፈረንስ ይሰማሉ ማለት ነው። ያለውን ነገር ለመረዳት ከፈለግሽ እነሱን ማውራት እንችላለን። ከመቀሌ ነው። እኔ አለም ባላለ አሁን አንድ ጉዳይ ለመምጣት ለመሄድ ደርሰመት አየር ትኬት ለማድረግ 15 ሺህ ነው ማንበሷ ግን 12 ሺህ ነበር። የታክሲ እዛው ላይ ከ2000 በላይ ነበር። አልጋ በአነስተኛ በቀን እስከ 1600 ወደ 35 ወደ 40 ሺህ ነው ለአንድ ጉዳይ ማለት ነው። ይሄ ብር ይወጣ ነበር። ይሄ በዚህ ቴክኖሎጂ በመጠቀማችን ያን ያህል ለአንድ ጉዳይ ቀንሳል። እንግዲህ አሁን ያየሽው መቀሌን ያስገባ ነው። በዚህ አይነት ቴክኖሎጂ ወደ 52 ሴንተሮች አሉ። ይሄ የፌዴራል ጠቅላይ ፍርድ ቤት ዳታ ሴንተር ነው። እዚህ ላይ እንደምታዩ ከመግቢያው ጀምሮ ካሜራዎች አሉ። ወደ ሩሙ የሚገባው የተፈቀደለት ሰው ብቻ ነው። ወይ በአሻራ ወይ በካርድ ወይ በአይሪሱ ቼክ አድርጎ ነው የሚገባው። ይሄ የኔትወርክ ኦፕሬሽን ሴንተራችን ነው። 24ቱም የፌዴራል ፍርድ ቤቶች ከዚህ ሩም ነው ሞኒተር የሚደረጉት። ከኢትዮ ቴሌኮም ጋር በነበረን ፕሮጀክት ማለት ነው። የ24ቱም የፌዴራል ፍርድ ቤቶች ዳታ ሴንተር ከዚህ ሩም ሞኒተር ይደረጋል። ዳታ ሴንተር ማይክሮ ዳታ ሴንተሮቹ ብቻ ሳይሆኑ እያንዳንዱ ጀነሬተሩን ጨምሮ ሞኒተር ይደረጋል። እዚህ ቀጥሎ
የአይሲኤምኤስ እና የኤሌክትሮኒክስ ሪከርዲንግ ማኔጅመንት ሲስተሙ የተወሰነ ነገር እሱን ደግሞ ላሳይሽ። የኮርት ኬዝ ማኔጅመንት ሲስተሙ ኢንተግሬትድ ኮርት ኬዝ ማኔጅመንት ሲስተም ይባላል። ይሄ ኮርት ኬዝ ማኔጅመንት ሲስተም ባለ ጉዳዮች ፋይላቸው ተከፍቶ ውሳኔ እስከሚሰጣቸው ጊዜ ድረስ ያለውን ሂደት የሚወስድ ነው። ከዚህ በፊት በነበረን አሰራር ምንድነው ባለ ጉዳዮች በአካል ይመጣሉ። ከዛ ደግሞ በአካል ፋይላቸውን ይዘው መጥተው ነው የሚከፈተው። አሁን ግን አቤቱታቸውን ኦንላይን ያቀርባሉ። ባሉበት ቦታ የዳኝነት ክፍያውንም ኦንላይን ይከፍላሉ በቴሌብር ወይንም ሌሎች አማራጮች አሉ። አሁን ከኢትስዊች ጋር እየሰራ ነው በሁሉም ባንኮች እንዲቻል ማለት ነው። ከዛ አጭር መከታተያ ቁጥር አላቸው። አሁን ላይ ባለው አሰራር ግን ምንድነው የሚሆነው ሙሉ ለሙሉ ባለ እንትን ያንን ሀራጅ የሚሰጠውን ቦታ ወይንም መኪና ቪዲዮ ሪከርድ ይደረግና ኦንላይን ጨረታ ይወጣል ማለት ነው። ማንኛውም ይሄንን መኪና የሚፈልግ ወይንም ማንኛውም ሰው መጫረት እንዲችል ያንን ኦፕሽን ይሰጣል። ኦንላይን ኦክሽን ነው ማለት ነው። ኦንላይን ሀራጅ ይወጣል፣ ያንን ይጫረታሉ። ሲስተም እንደ ሀገር ነው እየተሰራ ያለው። እንደ ሀገር ላሉ ፍርድ ቤቶች የተሰራ ሲስተም ነው። አሁን ሶፍት የሚሆን ከሆነ መዝገብ ቀረም አይባልም፣ መዝገብ ጠፋም ሊባል አይችልም። ይችላል አሁን ሃርድ የሚሆን ከሆነ ከመዝገብ ቤት አንዳንድ ጊዜ እንደዚህ መጉላላቶችን ምናምን ጭምር ነበር። መዝገብ ጠፋ አልቀረበም ምናምን የሚባል አሰራር ነበርና አሁን ያንን ጭምር ማስቀራቱ አንዱ ባለጉዳዩን ጭምር እንዳይጉላላ እድል የፈጠረ ስለሆነ በጣም አሪፍ ነው። አሰራራችን ሙሉ በሙሉ የዘመነ ነው ማለት ይቻላል። ቀደም ሲል ከተከታተልናቸው ዘገባዎች ጋር በተገናኘ ተጨማሪ ማብራሪያ ሊሰጡን እንግዶችን ጋብዘናል። እንግዶቻችን የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ጽህፈት ቤት ኃላፊ ዳኛ አበበ ሰለሞን እንዲሁም በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ አቶ ስዩም መንገሻ ናቸው። ሁለታችሁንም በማለዳ እዚህ ስቱዲዮ ስለተገኛችሁ እጅግ በጣም እናመሰግናለን። እናመሰግናለን። አቶ ስዩም ከርሶን ጀምርና እንግዲህ ዲጂታል 2025 በጣም ብዙ ለውጦችን አምጥቷል እያልን ደጋግመን እያነሳን የቆየ ነውና ምንድን ናቸው በተጨባጭ የመጡት ለውጦች? አሁን ዲጂታል 2030 ተጀምሯል። ዲጂታል 2025 ግን ምንድነው በተጨባጭ ያመጣቸው ለውጦች የሚለውን በጣም ባጭሩ እንመልከት። እሺ፣ በጣም አመሰግናለሁ። ዲጂታል ኢትዮጵያ 25 ስንጀምር 2020 ላይ ስለ ዲጂታል ማሰብ በጣም ከባድ የነበረበት ጊዜ ነበር። አይሲቲ እንደ ኢንዱስትሪ እንኳን ሪኮግናይዝ ገና መደረግ የተጀመረበት ጊዜ ነበር። በዛ ሰዓት ይሄ ዲጂታል ኢትዮጵያ 25 ስትራቴጂ መጀመሩ በዛ 5 ዓመት ውስጥ በጣም ከሚጠበቀው በላይ ለውጦች መጥተዋል። በዋናነት አሁን በምናየው ከዲጂታል ፔመንት እንኳን አንዷን ብንወስድ እንኳን በአሁኑ ሰዓት በትሪሊየን የሚቆጠር ገንዘቦች በዲጂታል ትራንስፈር እየተደረጉ ነው። ይሄ ምን ያሳየናል? ለገንዘብ ማተሚያ ይወጣ የነበረውን በር ከማስቀረት ባለጉዳዮች ገንዘብ ለማውጣት የሚወስዱት ጊዜ ከጊዜ አኳያ ከኢኮኖሚ አኳያ ትልቅ ፋይዳ አለው። ይህም ብዙ ሰዎች አሁን በዲጂታል መክፈል ትሬንዳቸው በጣም ልምምዱ በጣም ስለጨመረ በጣም ያን የሚፈልጉ በብር ክፈል ብትይው አሁን ሰው ለመክፈል በጣም የሚቸገርበት አለ። አብሶ ነዳጅ ሲቀዳ ሲጀመር በጣም ቻሌንጅ ነበር። አሁን በአሁኑ ሰዓት ግን አብዛኛው ሰው ዲጂታል መክፈል የሚፈልግበት ይሄ የሰዎችን አእምሮ የሰዎችን ትሬንድ የቀየረ አሰራር ስርዓት ነው። ከዚህ በተጨማሪ ሌሎች ሰርቪሶችን ብናስብ ለምሳሌ የመንግስት አገልግሎቶችን ብዙዎቹ የመንግስት አገልግሎቶች ወደ ዲጂታል ተቀይረዋል። የሰርቪስ ላይ ብናስብ በመቶዎች የሚቆጠሩ ሰርቪሶች ዲጂታላይዝ ሆነዋል። ብዙ ተቋማት የዲጂታል አገልግሎት እየሰጡ ነው ያሉት። አሁን ሪሰንትሊ በተጀመረው ደግሞ መሰውን ብናስብ የአንድ ማዕከል አገልግሎትን ብናስብ ብዙ ሰርቪሶች የብዙ ተቋማት ሰርቪሶች ወደ አንድ ማዕከል እየመጡበት ነው። መሶብ አዲስ አበባ ላይ ያለውን ብቻ ሳይሆን መሶብ ከአዲስ አበባም አልፎ በሁሉም ክልሎች ላይ እየተስፋፋ ነው ያለው። ይሄ ምንድነው? የዲጂታል 25 ውጤት ነው። ዲጂታል ኢትዮጵያ 25 ብዙ ነገሮችን ይዞ ነው የመጣው። ልክ ሲጀመር ፕራይቬት ሴክተር ዳታ ሴንተር በፕራይቬት ሴክተር አይታወቅም ነበር። በዚህ 5 ዓመት ውስጥ ግን ትላልቅ ኢንተርናሽናል ዳታ ሴንተሮች ሀገራችን ላይ ተገንብተዋል። አይሲቲ ፓርክ ላይ ያሉት ትላልቆቹን ማንሳት እንችላለን። ትላልቅ ዳታ ሴንተሮች ተገንብተዋል። ይሄም የዲጂታል ኢትዮጵያ 25 ውጤት ነው። ሌላው ከዲጂታል ኢትዮጵያ 25 ጋር በተያያዘ ብዙ የመንግስት አገልግሎት ስንል አሁን ወደ ፔፐርለስ እየመጣን ያለ ነው። ምናልባት ከኛ ከሚኒስትሪ ተቋማችን ጀምሮ ተወሰኑ ተቋማት ከጌት ጀምሮ አሁንም ስመጣ እናንተ ጋር ስመጣ በዲጂታል ነው የገባሁት። ይህም ትልቅ ለውጥ ነው። ኮድ አሳይቼ በቀላሉ ነው የገባሁት። ልክ ከበር ከጌት ጀምሮ
የፋይል ማኔጅመንት ሲስተሞች ወደ ዲጂታል እየተቀየሩ ነው። ይሄ ሞር ሰዎች ባለጉዳዮች እንዳይጉላሉ ያደርጋል። ባለጉዳዮች በቀጠሮ አይተው ስልካቸው ላይ አይተው የሚመጡበት አጋጣሚ የተፈጠረበት ነው። ፋይል የሚደበቅበት ጠፋ የሚባልበት እየቀረ ነው ያለው። ይሄን ደግሞ ወደ ክፍለ ከተማ ወደ መሬት ምናምን ስንወስደው መሬት ላይ የነበረው ሁላችን የምናውቀው ነው። ብዙ ነገሮችን ያስቀረ ነው። እንደ ክፍለ ከተማ ስም እየተጠቀሰ የሚነሱ ክፍለ ከተማዎች ነበሩ። ግን ዛሬ አሁን ለሚኩራ በጣም አስቸጋሪ ሲባል ነበር ከዛሬ 3 ዓመት ምናምን። አሁን ላይ ግን ስናየው ከሌሎቹ የተሻለ ሌሎቹ አርአያ የሆነ ክፍለ ከተማ ሆናል። ለምን? በሲስተም በመጠቀሙ። ስለዚህ ዲጂታል ኢትዮጵያ ያመጣቸው ኢምፓክቶች በጣም ብዙ ናቸው። የተወሰኑትን ለመጥቀስ ያህል እንደ ዋና ዋናዎቹን ለዚህ እናመሰግናለን። አቶ ስዩም እንመለሳለን ወደ እርስዎ። ወደ ዳኛ አበበ እንለፍ። እንግዲህ ቀደም ሲል በተለይ የፌዴራል ጠቅላይ ፍርድ ቤት እየተገበራቸው ያሉ ዲጂታላይዜሽኖችን ቀደም ሲል በዜናችንም እየተመለከትን ነበርና እንግዲህ ቴክኖሎጂውን በመጠቀም ደግሞ ዘመናዊ፣ ፈጣን፣ ቀልጣፋና ግልጸኝነት የታከለበት አገልግሎትን ለመስጠት የጀመራችሁት እንደ ስማርት የፍርድ ስርዓት ምን አስተዋጽኦ እያበረከተ ነው የሚገኘው በዚህ ሰዓት? ከዚሁ ጋር ደግሞ አያይዘው እንደው በተሰራው ሪፎርም ልክስ ውጤታማ ተግባራት እየተከናወኑ ነው ማለት ይቻላል ወይ በተቋማችሁ ውስጥ የሚሉትን እስኪ ንገሩ። አመሰግናለሁ። ያው የዳኝነት ስራ ውጤታማነት የሚለካው በብዙ ግቦች ድምር ስኬት ነው። አሁን የተጠቀሱት የዳኝነት አገልግሎት አሰጣጥ ጥራት፣ ቅልጥፍና፣ ተደራሽነትን ጨምሮ ሌሎች የዳኝነት ነጻነት፣ ተጠያቂነት፣ ገለልተኝነት እነዚህን መርሆች ተግባራዊ በማድረግ አልቲሜትሊ ዜጎች የሚተማመኑበት ወይም ለዜጎች አለኝታ የሆነው የህዝብ አመኔታ የተቸረው ተቋም መገንባት አሁን እንዳልኩት የብዙ ግቦች ድምር ነው። ከዚህ አንጻር ዲጂታላይዜሽንን እኛ የምናየው እንደምንድን ነው በራሱ ግብ አይደለም። ወደ እነዚህ ግቦች በተለይ ከጥራት ተደራሽነትና ቅልጥፍና ጋር ከተያያዘ አድራሽ ነው፣ ዋነኛ ቱል ነው ብለን ነው የምናስበውና የተሰሩ ስራዎች እንደው ከሪፎርም አንጻር ስናያቸው እስካሁን በብዛት ሲሰሩ የቆዩት መሰረት የሚሆኑ ነገሮች ናቸው። ያው ቤት ያለ መሰረት አይቆምም እና አገልግሎት አሰጣጣችን ዲጂታላይዝ ለማድረግ የሚያስችሉ መሰረተ ልማቶችን በመዘርጋት ከዚህ በመቀጠል መሰረተ ልማቱን ተከትሎ ደግሞ ለአገልግሎት አሰጣጡ አጋዥ የሆኑ የቴክኖሎጂ ፕሮዳክት መተግበሪያዎችን ወደ የማልማት በውስጥ አቅምም በተለይም ደግሞ አገራችን ካሉ የቴክኖሎጂ ተቋማት ከኢትዮ ቴሌኮም፣ ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና ከኢንሳ ጋር በመተባበር የተሰሩ የተለያዩ የቴክኖሎጂ ስራዎች አሉ። የተባለውን የቴክኖሎጂ መሰረት ልማት በመዘርጋትና መሰረተ ልማቱን ተከትሎ መተግበሪያዎችንና የተለያዩ የቴክኖሎጂ ውጤቶችን ወደ ስራ በማስገባት ረገድ የተሰሩ ስራዎችን ካየን እውነት ነው በጣም ውጤታማ ነው ማለት እንችላለን። ግን ያው የፍርድ ቤት የዳኝነት አገልግሎት አጠቃላይ ውጤት የሚለካው እንዳልኩት እነዚህ ለግቦቻችን አድራሽ የሆኑ የቴክኖሎጂ ቱሎችን በመጠቀም አንደኛ የምንሰጠው አገልግሎት ቀልጣፋ ሆኖ ዜጎች እንግልት ሲቀንስላቸው፣ ወጪ ሲቀንስላቸው፣ ግልጽነቱ ሲሰፍን፣ አሰራራችን ብልሹ አሰራሮችን አስቀርቶ ግልጽና ዜጎች የሚተማመኑበት ሲሆን አልቲሜትሊ መነሻዬ ላይ እንዳልኩት ዜጎች በቃ አመኔታ የቸሩት ተቋም ሲገነባ ነው። ያን ለማድረግ የሚያስችል መሰረቶችን በመዘርጋት ረገድ በተለይም ባለፉት 2 ዓመታት አንደኛ ከኢትዮ ቴሌኮም ጋር የዘረጋ ነው የዋይድ ኤሪያ ኔትወርክ ኢንፍራስትራክቸር ፍርድ ቤት የራሱ የሆነ ኮርትኔት ኔትወርክ እንዲኖረው በማድረግ እሱ ብቻ አይደለም ጀነሬት ለሚያደርጋቸው ዳታዎች በቂ የሆነ ስቶሬጅ ወይም የመረጃ ቋት ማጠራቀሚያ እንዲኖር በማድረግ ሌላው ደግሞ ዓለም የደረሰበት አስተማማኝ የሆነ ደህንነት ያለው የሴኩሪቲ ፊቸር ያለው ቴክኖሎጂ በመዘርጋት ቅድም በዜናው ላይ ያየናቸው እሱም መሰረተ ልማት በመዘርጋትና ከኢንሳ ጋር ደግሞ እየሰራን ያለነው በመልማት ላይ ያለው በከፊልም እየተገበርን ያለነው አይሲኤምአይኤስ ኢንተግሬትድ ኮርት ኬዝ ማኔጅመንት ሲስተም የሚባል የዛ አፕሊኬሽን ወደ ስራ መግባት በውስጥ የለሙ በርካታ የቴክኖሎጂ መተግበሪያዎች እንዲሁም ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመተባበር ድምጽን ወደ ጽሁፍ የሚቀይረው በተለይ የተፋጠነ ፍትህ ለማምጣት በእጅጉ የሚያግዝ በተወሰኑ ችሎቶች ላይ ተግብረነዋል። ያው ማስፋት ይጠይቃል። ከዚህ አንጻር ውጤታማ ነን ማለት እንችላለን። ግን የሚያኮራራን ሳይሆን የበለጠ እንድንሰራ የምንሮጥበት ሰዓት ነው። እንደው ዳኛ በዚህ ላይ ግልጽ እንዲያደርጉልኝ የፈለኩት የዳኝነት ስርዓቱ ዋና ግብ አይደለም ብለዋልና ግባችን
ለምሳሌ ከግባችሁ መካከል ቀደም ሲል የገለጹልኝ ግልጸኝነት ነው። ስለዚህ ሰዎች የዳኝነት ስርዓቱንም በቨርቹዋል እንዲከታተሉ ማድረግ አንዱ የግልጸኝነት ማሳያ ነው ብዬ አስባለሁኝና ከግባችሁ ጋር ቀጥታ የሆነ ግንኙነት የለውም ወይ? ቀደም ሲል ሲገልጹት። አመሰግናለሁ። ያን ለማለት የፈለግኩት በራሳቸው ግብ አይደሉም፣ ግን ወደዛ ግብ አድራሽ አጋዥ ናቸው ለማለት ነው። ያ ማለት ያላቸውን ሲግኒፊካንስ ከማሳነስ አንጻር እንዳይታይብኝ። ምክንያቱም መንግስትም እንደ ሀገር በጣም ትልቅ በጀት ይዞ የዲጂታል ኢትዮጵያ ኢኒሺዬቲቭ አንድ አካልም ስለሆነ በብዙ በጀት የለማ መሰረተ ልማት ነው። አሁን ጥራት፣ ቅልጥፍና፣ ተደራሽነት የምንላቸው በቴክኖሎጂ ሲታገዙ ወደሚፈለገው ግብ ይመጣል። ግን ቴክኖሎጂው ተዘረጋ ማለት በዛ ቴክኖሎጂ በመጠቀም ዳኝነት አገልግሎቱን መስጠት ካልቻልን ተገልጋዩም ለተዘረጋው የመሰረተ ልማት የቴክኖሎጂ አሰራር ሊትሬሲው ኖሮት መጠቀም ሲችል በዛ ተጠቅመን ያልኩትን ብልሹ አሰራር የሚያመጡ በማኑዋል ያሉ ለምሳሌ ፋይል የመጥፋት በሰዓቱ አልደረሰም ማለት በአንድ መዝገብ ላይ ዳኝነት ለማግኘት ከዳኛና ከባለ ጉዳይ መካከል ያሉ ማኑዋሊ ሲሰራ የስታፎች ብዛት ንክኪው በጣም ብዙ ነው። ቀደም ሲል አቶ ስዩም ሲገልጹት እንደነበረው አይነት የአሁኑ ቴክኖሎጂ መጠቀም ግን ብዙ በመሀል ያሉ ፋይል ከመጥፋትም ጋር ሊሆን ይችላል ከሌሎች አሰራር ጋር ያሉ ብልሹ ነገሮችንም ለማስወገድ ቀልጣፋ ለማድረግ ግልጽ ለማድረግ በጣም እንደሚያግዝ ይታመናል። ነገር ግን ቴክኖሎጂ መልማቱ ብቻ በራሱ ግብ አይደለም። ከኛ ያንን ተግብሮ ተገልጋዩም ያንን በመጠቀም ስራ ላይ መዋል ነው ውጤት የሚያመጣው ከማለት አንጻር ነው። ዞሮ ዞሮ ስንሰራ ከቆየነው አንጻር በጣም ውጤታማ ነው። ግን የበለጠ ደግሞ ወደ ትግበራ ገብተን እነዚህ ቀደም ሲል የጠቀስኳቸውን የዳኝነት ተቋሙ እንዲያሳካ ያሳባቸውን ግቦች ሪያላይዝ ማድረግ ትልቁ የሚጠብቀን ስራ ነው ለማለት ነው። እንመለሳለን ወደ እርሱ። አቶ ስዩም ወደ እርሱ ተመልሰን እንምጣና ዲጂታል 2025 በጣም ትልቅ ለውጦችን እንዳመጡ ነግረውናል። ዲጂታል 2030 ምን ላይ ነው ትኩረት የሚያደርገው? ዋና ዋና እንደ ፒላር የሚገለጹ የትኩረት አቅጣጫና አካባቢዎች አሉ ወይ? እነሱ እናንሳ። ቅድም እንዳነሳሁት ዲጂታል ኢትዮጵያ 25 ስንጀምር ከዜሮ ነው የጀመርነው 2020 ላይ። አሁን ግን ዲጂታል ኢትዮጵያ 25 ለዲጂታል 2030 መሰረት ነው። ብዙ ነገሮች እንደ መሰረት የተቀመጡ አሉ፣ ጅምሮች ናቸው። ብዙ ክፍተቶችም አሉ። ዲጂታል ኢትዮጵያ 2030 ሞር ትኩረት የሚያደርገው አሁን ዲጂታል ኢትዮጵያ 25 ላይ ቅድም ከዲጂታል ፔመንት ለውጦች አሉ፣ ከሰርቪሶች ላይ ለውጦች አሉ። ግን በዋናነት አሁን ዳታን ያተኮረ ስራ እስካሁን የተሰራ የለም። ዳታ አሁን እንዳገር ዳታ ሀብት ነው። ከዳታ ጋር በተያያዘ ትልቅ ስራ መሰራት አለበት። ራሱን የቻለ ዳታ እንዴት ነው ማኔጅ የምናደርገው፣ ዳታ እንዴት ነው ክላሲፋይ የምናደርገው፣ ዳታ እንዴት ሬጉሌት የምናደርገው፣ እንዴት ነው ዳታ ሼር መደረግ ያለበት የሚለው ትልቅ ኮንሴፕት ነው። ሁለተኛ ኤአይን ስናስብ አሁን ኤአይ በኢንስቲትዩት ደረጃ ኦልሬዲ ተቋቁሞ ትልቅ ስራ እየሰራ ነው ያለው። ኤአይ ካለ ዳታ ምንም ስራ ሊሰራ አይችልም። ስለዚህ አገራዊ የዳታ ሎካል ዳታ ሊኖረን ይገባል ማለት ነው። ይሄ ቅድምም ሲነሳ ነበር። አብዛኞቹ ሞር የሚበረታታው በሀገር ውስጥ ሶፍትዌርም ሲሆን በሀገር ውስጥ እንዲለሙ ነው እየተበረታታ ያለው። ብዙ የሶፍትዌር ካምፓኒዎች አሉ ሀገራችን ላይ፣ በእነሱ እንዲለሙ ነው። ዳታችንም ሀገር ውስጥ እንዲቀመጥ ነው ሞር አፕሪሼት የሚደረገው። ትላልቅ ዳታ ሴንተሮች ቢገነቡም በመንግስትም ደግሞ ትላልቅ ዳታ ሴንተሮች አሉ። አሁን ደግሞ ወደ ገቨርንመንት ክላውድ ወደዛ መሄድ አለብን ነው የተጀመራለ። በእኛ ሚኒስትርም የተጀመራለ፣ በሌሎችም የተጀመረ ወደዛ መሄድ አለብን ነው። ዳታ ላይ ትኩረት ያደርጋል። ትልቁ አንዱ ፖይንት ዳታ ላይ በጣም መሰራት እንዳለበት የተሰመረበት ነው። ሌላው ግን አገልግሎቶቹ ጅምር ናቸው። ቅድም ያነሷቸው እንደ ጥሩ ጎን ልናያቸው እንችላለን። ብዙ የተወሰኑ መንግስት ተቋማት ሰርቪሳቸውን ወደ ዲጂታል ቀይረዋል። ግን በ2030 ሁሉም አስገዳጅ ነው የሚሆነው። ሁሉም የመንግስት አገልግሎት ሰርቪሶች ዲጂታል መሆን አለባቸው። ምክንያቱም ቅድም ሲነሳ ነበር ሰው የሚፈልገው ነገር በሚፈልገው ሰዓት የትኛውም ቦታ ሆኖ ማግኘት መቻል አለበት። ወደዛ ይሄ ፔፐርለስ ሙሉ በሙሉ ወደዛ መግባት አለብን። ያን ታሳቢ በማድረግ እየተሰራ ነው። ስትራቴጂውም ይሄን ነው ፎከስ የሚያደርገው። ሌላ ሴኩሪቲ ላይ ቅድም የተነሳ አለ። ትልቁ አንዱ ኮንሴፕት ሴኩሪቲ ነው። ኢንሳ አለ ሀገራዊ ሴኩሪቲ እየተቆጣጠረ ያለ፣ ሌሎችም እያንዳንዱ ተቋማት ሴኩሪቲ ላይ በደንብ ግንዛቤ ኖሮት ሊሰራ ይጠበቃል። ከዛ አኳያ መሰረተ ልማትም ላይ በደንብ ካሁኑ በተሻለ መሰራት አለበት። ምናልባት
ቴሌኮም ሊበራላይዝ በመደረጉ 25 ላይ ብዙ ለውጦች አንተናል። አንዱ ውስንነት ኢንፍራስትራክቸሩ አይችልም የሚል ስለነበር አሁን ግን እያንዳንዱ ተደራሽ መሆን አለበት። ትልቁ አሁን ከዲጂታል ሊትሬሲ ጋር ስናስብ ዲጂታልን ስናስብ ከተማ ላይ ብቻ አይደለም። አብዛኛው ማህበረሰብ የሚኖረው ከአዲስ አበባ ውጭ ነው። ስለዚህ ኢንክሉሲቭ መሆን አለበት ነው ይሄኛው 2030 ስትራቴጂ ላይ ዲጂታል ሊትሬሲ ላይ ዲጂታል ካፓሲቲ ላይ በጣም መሰራት አለበት። እሱን ሰው ላይ ያተኮረ ነው። ሰው ላይ ካልሰራን ለውጥ ስለማናመጣ ዲጂታል መሰራት አለበት። ይሄንም አብሮ ያተኮረ ነው። 2030 ላይ ሙሉ በሙሉ የመንግስት አገልግሎቶች ዲጂታላይዝ የሚሆንበት ነው። ሌላው ማህበረሰቡ ዲጂታል መጠቀም የሚችልበት ነው። አሁን ዲጂታል አይዲ የጀመርነው አለ 2030 ላይ ሙሉ በሙሉ ሰው ሁሉ ኢትዮጵያ ውስጥ ያለ ሰው የዲጂታል አይዲ ሊኖረው ይገባል። አሁን ከ25 ሚሊዮን በላይ ደርሰናል። ይሄ ትልቅ ቁጥር ነው። ይሄ ግን እንዳለን ከ120 ሚሊዮን በላይ ያለን ህዝቦች ስለሆን ይሄ ጅምር ነው። ግን ሁሉም ሰው የዲጂታል አይዲ መኖሩ ብዙ ለውጦችን አይተናል። በቀላሉ የምንፈልገውን ዲጂታልን ስናስብ ሰው ዩኒክ አይዲ ሊኖረው ይገባል። እስካሁን የነበሩትን ችግሮች ማጭበርበርን በለው ብዙ ነገሮችን አንድ ሰው አንድ ነው የሚለው ኮንሴፕት ትልቅ ስራ ነው። ከዚህ ጋር በተያያዘ መሰረተ ልማት ላይ ዳታ ላይ ሌላው ቅድም ያልኩት ካፓሲቲ ላይ ዲጂታል ካፓሲቲ ላይ ሞር ትኩረት ያደረገ ነው። ሌላው ይሄ ዓለም አቀፍ ምናልባት እንደ ሀገር ስናስበው እኛ የት ጋር ነው ዓለም አቀፍ ኢንዴክሶች አሉ። የዓለም አቀፉን በዛ ባማከለ መልኩ በዛ ልክ መሄድ እንዳለብን ያሰመረ ነው። የሌሎችን ሀገሮች ተሞክሮ ከዛ አላይን አድርገን እንድንሄድ በዛ ልክ የተቀመጠ ነው። በዛም ነው እየተሰራ ያለው። አቶ ስዩም እንደው እዚህ ላይ ቀደም ሲል እየገለጹልን ነበር። ዲጂታል 2025ን አቅደን ስንጀምር ከዜሮ ነው የጀመርነው። አዌርነሱንም ማስረጹ ላይ የራሱ የሆነ ተግዳሮቶች ነበሯቸው ብዬ አስባለሁኝና የታለፈባቸው የ2025 መልካምና በጎ ጎኖች እንደዚሁም ደግሞ የነበሩ ፈተናዎችን በ2030 ለታቀደው ስራ ምን ያህል አጋዥ ናቸው ብለው ያስባሉና ምን ነበሩ ተግዳሮቶቹ በተለይ 2025ን ለማድረግ በነበረው ሂደት ውስጥ? አንዱ ግንዛቤ ነው። ትልቁ ሰው ግንዛቤ አልነበረውም። ዲጂታል ሲባል ሰው ይፈራል። ስለዚህ ሰው ላይ መስራት አለብን። አሁን በጣም ያየ ነው። ቀደም መጀመሪያው ላይ ለማንሳት ሞክሬ ነበር። ነዳጅ በቴሌብር ሲባል አብዛኛው ሰው ይፈራ ነበር። ቻሌንጅ ነበር። ግን አሁን ሲለማመደው ጥቅሙን እያየው ነው። ስለዚህ ሰዎች ላይ በጣም መሰራት አለበት ግንዛቤ። የዲጂታል ክህሎት ሁሉም ሰው ሊኖረው ይገባል። ምናልባት 5 ሚሊዮን ኮደርስ ፕሮግራም ኢኒሼቲቭ በመንግስት ወደኛ ሀገር ሲመጣ አንድም ይሄን ለመቅረፍ ነው። 5 ሚሊዮን በኮደርስ የሰለጠነ ዜጋ እንዲኖረን ነው። 5 ሚሊዮን ማለት ቀላል አይደለም። ቢያንስ ከ5 ሚሊዮን 3 ሚሊዮን እንኳን በደንብ ሰርቲፋይድ የሆነ ሰው ብናገኝ ትልቅ ለውጥ ያመጣል። ስለዚህ ያለው ጋፕ ታይቶ ነው 25 ላይ ትልቁ ጋፕ የታየው ምንድነው? የዲጂታል ክህሎት ጋፕ በጣም አለ። በተወሰኑ ሰዎች መስራት አይቻልም። ሁለተኛ ተጠቃሚው የዲጂታል ክህሎት ሊኖረው ይገባል። ያ እንደ ትልቅ ተግዳሮት ነው ያየ ነው። ሌላ ከኮኔክቲቪቲ አኳያ ተደራሽነት ምናልባት ብዙዎች ከተማ ላይ ስናይ 5G ድረስ ሊኖር ይችላል፣ 4G ይኖራል፣ ግን 2G እና 3G ይኖራሉ። ግን ይሄን ያህል በሚባለው ልክ በየጊዜው አሰስመንትም ስለምንሰራ ኢትዮ ቴሌኮም፣ ሳፋሪኮም ጥሩ ስራ እየሰሩ ነው ያሉት። ግን አሁን ባለው በቂ አይደለም። ምክንያቱም ጥሩ የሆነ ዲጂታል የምናስብ ከሆነ ኮኔክቲቪቲውም ጥሩ መሆን አለበት። ያ በስፋት መሰራት አለበት። በቀጣይ በደንብ ይሰራ ነው የሚሆነው። ሌሎች ምናልባት ከዲጂታል ፔመንት ጋር በተያያዙ ቻሌንጆች ነበሩ። እነሱ ተፈተዋል። በፖሊሲ በስትራቴጂ እንዲደገፉ ተደርገው እነሱ የተፈቱበት አግባብ ነው ያለው። ሌላው የመንግስት አሰራር ነው። አሁን ቻሌንጅ እንደውም መንግስት ተቋማት ላይ ቻሌንጆች አሉ። ብዙ ጊዜ መንግስት ተቋማት ላይ ያሉ ሰዎች ወደ ዲጂታል እንዲሄድም አይፈልጉም። ልምምዱ ነው። እነሱም ሰዎች መቀየር መቻል አለብን። ትልቁ ሰው ላይ መሰራት አለበት ነው። አሁን 2030 ምንም አይነት መሰረተ ልማት ቢኖረን ሰው ላይ ካልሰራን ምንም እናመጣው ለውጥ የለም። ስለዚህ እዛ ላይ መስራት አለበት። ቅድም የፍትህን እያየን ነበራል። ብዙ ኮርት ላይ ብዙ ለውጦች አሉ። በጣም ኮርት ላይ ማህበረሰቡ የሚጠቀምበት ነው። ስለዚህ ያን ወደ ኮርት የሚመጣውን ሰው ደግሞ አዌር ማድረግ አለበት። እሱ አዌር ካልሆነ ዲጂታሊ የተወሰነ ግንዛቤው ከሌለው እንዴት ነው እዛ ሆኖ የሚያመለክተው? ስለዚህ እዛ ላይ መስራት አለብን። የተጀመሩ ጅምሮች አሉ። በእኛም በኢኖቬሽን ቴክኖሎጂ ሚኒስቴር የተጀመሩ ስራዎች አሉ። ይሄ ክልል ላይ ያሉትን የማንቃት ስራ የዲጂታል ኢናጉሬሽን በየጊዜው ይካሄዳል። የዲጂታል ፋይናንሻል ላይ ይካሄዳል። ዲጂታል ማርኬቲንግ ላይ የሚሰጡ ትሬኒንጎች አሉ። ክልል ላይ ያሉ፣ ሩራል ኤሪያ ላይ ያሉ ኢቭን በአነስተኛ ጥቃቅን ያሉትን ገበሬዎችን ከማንቃት አኳያ ምርታቸውን አሁን ኢኮሜርስን እያሰብ ነው። ቅድም አላነሳ ነው። ኢኮሜርስ አንዱ የዲጂታል ኢትዮጵያ 25 ውጤት ነው። ኢኮሜርስ ላይ አሁን ልምምዶ አለን።
ብዙ የኮሜርስ ካምፓኒዎች አሉ። 2030 ላይ ግን እነዛ ያሉትም ፎርማል መሆን አለባቸው። ሁለት አይነት የኮሜርስ እንትኖች ነው፣ ፎርማል እና ኢንፎርማል ነው ያሉት። ኢንፎርማሎቹ ወደ ፎርማል መምጣት አለባቸው፣ ፎርማሎቹ መበረታታት አለባቸው። ስለዚህ ደግሞ እነዛን ያን ጊዜ ኦንላይን የሚገዛ ማህበረሰብ ደግሞ መፍጠር መቻል አለብን። እነዛ መዘርጋታቸው ብቻ ሳይሆን ሰው ላይ መፍጠር መቻል አለብን። ኦንላይን እንዴት ነው የሚገዛው? ምክንያቱም ፍራውድም ስላለ መጭበርበርም ስላለ ከዛ እንዴት ነው ራሱ የሚከላከለው? ግንዛቤውን በስፋት መስራት አለብን። ቻሌንጁ ምንድነው? የግንዛቤ ጋፕና ከመሰረተ ልማት አኳያ በተወሰነ ጋፖች ነበሩ። እነዚህን 2030 ላይ ሙሉ በሙሉ ያው መንግስትም ትልቅ ትኩረት የተሰጠው ዲጂታል ላይ ነው። ለውጥም የታየው ምናልባት የ25 ስትራቴጂን ስናስበው እንደ ብራንድ ነው የሆነው። ዲጂታል ኢትዮጵያ የሚለው ብራንድ ነው። እስካሁን ከነበሩ ስትራቴጂዎች በጣም በልዩ ሁኔታ ነው ወደ መሬትም የወረደው። ብዙም ለውጥም አንቷል። እንደ ሀገርም የምንለካበት ነው። ኢኮኖሚው ላይ አሁን ዲጂታል ኢኮኖሚ ስንል ምናልባት አሁን በእኛም ተቋም የተጀመራለ ወደፊት የዲጂታል ኢኮኖሚው ኢንዲኬተር ዳሽቦርድ እየሰራን ያለ ነው። ምንድነው ያመጣው ኢምፓክት የሚለው የምንለይበት ማለት እንደዚህ አይነት እንኳን ስርዓት አልነበረንም። ይሄን አሁን በቀጣይ እያዘጋጀን ያለ ነው። 2030 ላይ አብዛኛው ድሮ ግብርና እንል ነበር። ወደፊት ያው ዲጂታል አሁን ዲጂታል ፈርስት ነው። ምናልባት የ2030 ስትራቴጂያችን ዋናው ሞቶ ዲጂታል ፈርስት ብለን የተነሳ ነው። ስለዚህ አየነው ኢምፓክቱን። ዲጂታል የሌለበት ቅድም ፍትህ ላይ ያለ፣ አግሪካልቸር ላይ ያለ፣ ጤና ላይ ያለ፣ ትምህርት ላይ ያለ፣ ሁሉም ላይ ያለ ካለ ዲጂታል መንቀሳቀስ አንችልም። ስለዚህ ዲጂታል ፈርስት የሚለው መርህ ይዘን ነው ቀጣይ የምንቀሳቀሰው። አዎ ጊዜውም የሚፈልገው ይሄንን ነው። ዓለምን በዚህ ፍጥነት እየተራመደች ስላለ ኢትዮጵያም በዛው ልክ ለመራመድ አቅዳ እየተገበረች ያለቻቸው የ2025 ስትራቴጂ ውጤታማ ነበር። አሁን ደግሞ የ2030 እቅድም ተሳክቶ የተሻለ ውጤታማነት እንደሚመጣ ተስፋ እናደርጋለን። ወደ ዳኛ አበበ እንመለስና እንደው ቀደም ሲል ዜናችን ላይም እየተመለከት ነው ነበርና የፍርድ ሂደት ላይ በተለይ አገልግሎት ፈልገው ወደ ፍርድ ቤቶች የሚያቀኑ ተገልጋዮች በተለያዩ ጉዳዮች ላይ ቅሬታዎችን ሲያሰሙ የሚስተዋል ነገር አለና እንደው ከቅሬታዎቹ መካከል ደግሞ ጉዳዮቻቸውን ለመከታተል ብዙ ጊዜ ያጠፋሉ፣ ይመላለሳሉና ዜናው ላይም ስንመለከት ነበርና ይህንን ደግሞ ዲጂታል አድርጎ አሁን አገልግሎቱን ተጠቃሚዎች የፍርድ ሂደታቸው ምን ላይ እንዳለ በኦንላይን መከታተል የሚችሉበት በይነ መረብ መዘርጋቱን ተመልክተናልና እንደው የፍርድ ስርዓቱ ወደ ዲጂታል እየተቀየረ መምጣቱ ቀደም ሲል እርሶም እንግልትን ቀንሷል፣ ፍጥነትን አምጥቷል እያሉ ነበርና እንደው ከዚህ አኳያ የታየውን ጠቀሜታ እስኪ ቢገልጹልን። በተለይ ደግሞ ከተገልጋዮቻችሁ በኩል የሚመጣ አስተያየት ካለ በፊት ከነበረው ጋር አያይዘው ለምሳሌ ፍርድ ቤቶቹ መጨናነቅ ሊሆን ይችላል። በአንድ ቀን በጣም ብዙ ባለጉዳዮች ጉዳዮቻቸውን ሊከታተሉ መጥተው ማጨናነቅ ሊኖር ይችላል። ያ ደግሞ በራሱ የሚፈጥረው ሌላ የስራ በርደን አለና ከዚህ አኳያ እስኪ ያለውን ነገር ይንገሩ። እሺ፣ አመሰግናለሁ። ምናልባት በዚህ የፍርድ ቤት ዲጂታል ኢኒሼቲቭ ስራዎች ላይ ጌም ቼንጂንግ ብለን ከምንወስደው አንዱ አውቶማቲክ ትራንስክሪፕሽን ወይም ድምፅን ወደ ጽሁፍ የሚቀይረው ቴክኖሎጂ ነው። ፍርድ ቤቶች ለተገልጋይ ቅሬታ መነሻ ከሆኑ ዋነኛው ጉዳዮች የጉዳዮች መዘግየት ነው። በተለያየ ምክንያት ትራዲሽናሊ ስንከተል የነበረው አፕሮች ምንድን ነው? በየ3 አመቱ 2 አመት ኢንተርቫል የሆነ ዳኛ ይሾማል፣ መልሶ ኬዙ ይበዛል፣ አሁንም ማኔጅ አይደረግም። በዚህ ከቀጠልን መቼ ነው የሚያቆመው የሚለው ዋንኛው በቃ የጉዳዮች መዘግየት ሁሌም ቅሬታ፣ የዘገየ ፍትህ እንደተነፈገ ይቆጠራል ይባላል። ብዙ ችግሮቻችንን ይቀርፋል። ብዙን እንደ ምሳሌ ማንሳት እንችላለን። ግን ይሄ ድምፅን ወደ ጽሁፍ የሚቀይረው በብዙ መንገድ አንደኛ የተደረጉ ረጃጅም ክርክሮች ባለሙያዎች በጆሮአቸው ካዳመጡ በኋላ ያዳመጡትን በእጃቸው ተይበው ነው ወደ ዳኞች ለዳኞች አገልግሎት ወደ ፕሪንት አድርገው በወረቀት ያያይዙላቸው የነበረው። አንዳንድ ቦታ እሱ መቅረጫው ማሽን ራሱ የሌለባቸውም ነበሩ። እሱ ራሱ የመቅረጽ ድምፅ ማሽኑ አንደኛ በጣም ኤክስፔንሲቭ ነው፣ ሁለተኛ በጣም የተወሰኑ ችሎቶች ነው ያለው። ያለመኖር አንዱ ነው። ላሉትም ግን ዛሬ የተደረገ ክርክር ወይም የተሰማ ምስክር በተለይ በርከት ያሉ ጉዳዮች ሲሆኑ እሱን ወደ ጽሁፍ ቀይሮ ፕሪንት አድርጎ ዳኞች አገልግሎት እንዲሰጡበት ማዘጋጀት በጣም ረጅም ጊዜ ይወስዳል። ፋይል ኮራፕት ይሆናል፣ ይጠፋል። ለተለያየ ብልሹ አሰራር ምቹ ነበረ ያለው አለመኖሩ እንዳንድ ችግር ሆኖ ይሄኛው አውቶማቲካሊ ወዲያው ሪከርድ የተደረገው ወደ ጽሁፍ መቀየሩ በብዙ መንገድ ተገልጋይን
ጉዳይ ዘገየብኝ የሚለውን ለማስቀረት በብዛት የሚያግዝ ኢቭን ዳኞቹም ቅድም ያልኩት ባለሙያዎች በዛ መንገድ ይገለብጣሉ። ያንን በመጠቀም የዳኝነት አገልግሎት ለመስጠት ዳኞቹ ያንንም ላለመጠበቅ ያው ይጽፋሉ፣ የተለያየ እንትን ይላሉ። አሁን ግን እዛው ጋር ሪከርድ የተደረገውን ነገር ኤዲት ማድረግ ይችላል ዳኛው ወደ ፍርድ ወደ ጽሁፍ ለመቀየር። የዳኞችንም የስራ ጫና በመቀነስ ትልቅ ኢምፓክት አለ። አንዱ የተፋጠነ ፍትህን በማግኘት ረገድ የተገልጋይን ቅሬታ ለመቀነስ ያግዛል። ይሄ የምንለው ቴክኖሎጂ እውነት ነው አሁንም በሁሉም የፌዴራል ፍርድ ቤት የችሎት አዳራሾች አለ ማለት አንችልም። በተወሰኑትና በጠቅላይ ፍርድ ቤት ሁሉም ጋር አለ። ሌሎች የፌዴራል ከፍተኛ ፍርድ ቤትና መጀመሪያ ደረጃ ፍርድ ቤት ማስፋት ይጠይቃል። ግን ቴክኖሎጂው መተግበሩ በተተገበረበት ችሎት በጣም ቅሬታ ቀንሷል። ሌላው ባለጉዳዮች ባሉበት ሆነው በሞባይል ስልካቸው የጉዳያቸውን ደረጃ መከታተል የሚያስችሉበት አፕሊኬሽን አለ። ከዚህ ፊት ምናልባት ከክፍለ ሀገር ድረስ ሊመጡ ይችላሉ ስለ ጉዳያቸው ሁኔታ ለማወቅ የተሞከሩ ሙከራዎች ነበሩ። በቴክስት ሜሴጅ፣ በስልክ በአጭር ስልክ ቁጥር እየተደወለ ግን እነዛ ብዙ ውጤታማ አልነበሩት። አሁን ግን በፍርድ ቤት በለማው አፕሊኬሽን የጉዳያቸውን ደረጃ ለመከታተል የቀጠሯቸውን ሁኔታ እሱ አለ። ትልቁና ወሳኙ ግን አጠቃላይ የፍርድ ቤትን የዳኝነት አገልግሎት አሰጣጥ እስከ ክስ ከመክፈት ወይም አቤቱታ ከማቅረብ ፍርድ እስከ መስጠት ከዛም እስከ መፈጸም ያለውን ወደ ዲጂታል የሚቀይረው ከዚህ በኋላ አንድ ባለጉዳይ ወይም አንድ የህግ ባለሙያ አንድ ገጽ አቤቱታ ለፍርድ ቤት ለማቅረብ ለነዳጅ ከፍሎ መኪና እየነዳ ከአንዱ ምድብ ችሎት ወደ አንዱ ምድብ ችሎት አንድ ባለጉዳይ ከክፍለ ሀገር ወደ አዲስ አበባ ወጪ እያወጣ እያደረ እየቆየ የሚንገላጣበትን ሴናሪዮ ያስቀራል። ፋይል ለማድረግ ከቢሮ ሆኖ ከቤቱ ሆኖ የሚያስችለው ነው እየለማ ያለው አፕሊኬሽን። ከዛ ውጪ መሰረተ ልማቱ አስተማማኝነት እና በጥሩ ሁኔታ መዘርጋት ደግሞ ሲረጋገጥ የቨርቹዋሊ ምናባዊ በሆነ አሁን ቀደም ሲል ዜና ላይ ያየነው ቪዲዮ ኮንፈረንሲንግ ጋር እሱን አንድ ስቴፕ የበለጠ አፕግሬድ አድርጎ ለዛ ሰፖርት የሚያደርገን የህግ ማዕቀፍ ማበጅተናል። ከሩቅ ነው ከሀገር ውጭም ሆኖ ሊሆን ይችላል፣ ከአዲስ አበባ ውጭም ሆኖ ሊሆናል፣ ከቢሮም ሆኖ ቨርቹዋሊ ክርክርን ማከናወን ክስ መስማት የሚቻልበት ሁኔታ ዳኞችም ብዙ ጊዜ በተለያየ ምክንያት ሰው ናቸው 3 ሆነው 5 ሆነው በአንድ ችሎት ላይ ያስችላሉ። አንዱ ሲጎድል ዳኛ አልተሟላም እየተባለ ለብዙ ጊዜ ለተገልጋይ እንግልት መነሻ የሆነ ጉዳይ አለ። ይሄን ከማስቀረት አንጻር ዳኞች ባሉበት ሆነው መሰየም ይችላሉ። አሁን በለማው ፕላትፎርም ላይ ባሉበት ሆነው ቤታቸውም ይሁኑ ለስልጠናውም ይሁን ለሌላ ዓላማ የትም ባሉበት ሀገር ሆነው በያዙት ዲቫይስ ችሎት ተሰይመው ማስቻል ይችላሉ። በአካል መምጣትን ማስቀረቱ ብቻ አይደለም። በአካል በመምጣት በሚሰጥ ዳኝነት ለቅሬታ የሚሆኑ በርካታ የአሰራር ችግሮችን ሁሉ ምክንያት የሚያሳጣ ነው። አንዱ በእርግጥ እዚህ ጋር ትልቁ የሚነሳው ያው ቻሌንጅ ቅድም ወንድሜ ሲያነሱት እንደነበረው የዲጂታልን ነገር ፍርሃት አለ። ያንን ፍርሃት ያው ስንገባበት ነው ውጤቱን የምናየው። ስንገባበት ስለሆነ ውጤቱ የምናየው ከዛ አንጻር ይሄ የዲጂታል ሊትሬሲ ላይ ብዙ መሰራት ይኖርበታል። ትልቁ አሳይመንታችን እሱ ይሆናል። እናመሰግናለን። የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዚደንት ጽሕፈት ቤት ኃላፊ ዳኛ አበበ ሰለሞን እንዲሁም በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ አቶ ስዩም መንገሻ ስቱዲዮ ተገኝታችሁ ይህንን የመሰለ ማብራሪያ ስለሰጣችሁን ከልብ እናመሰግናለን። መልካም ቀን ይሁንላችሁ። እናመሰግናለን።